ጤና ምንድን ነው? ጤና የሚባለው ነገር ምንድን ነው? ጤና ወይም ሄልዝ ተብሎ ማለት ነው። በተለያየ መንገድ ይወራል፣ ይነገራል። ለእናንተ ጤና ማለት ምን ማለት ነው? እኔ ፐርሰናሊ ጤና የሚባለውን ነገር በትክክል የገባኝ ስላችሁ በአእምሮ ሳይሆን በውስጥ በኩል የገባኝ ስለ ማንነቴ መጠየቅ የጀመርኩ ጊዜ ነው። ስለ ማንነቴ ማወቅ የጀመርኩ ጊዜ ነው። ጤና የሚባለው ነገር መረዳት የጀመርኩት ማለት ነው። አሁን ባለኝ መረዳት ጤና የሚባለው ነገር ከመጣንበት ምንጭ ስለሱ በደንብ እናወራለን። በደንብ ማለት ነው። ምክንያቱም የሁሉ ነገር ምንጭ መሰረት ላይ ሆኖ ሁሉን ነገር የያዘው በውጭ በኩል ያለው ነገር በሙሉ የመጣበት ምንጭ አለ። ይህንን ሁላችንም እናውቃለን። በተለያዩ ሃይማኖቶች ውስጥ በተለያየ ስም ይጠራል። ሳይንስ ላይ ያሉ ሰዎችም ይህንን በትክክል ያውቁታል። ጤና ማለት የሁሉ ነገር ምንጭ የሆነበት ከምንጫችን ጋር ስንሆን በእኛ ውስጥ የሚፈስ ኃይል ነው ብዬ ነው እኔ ፐርሰናሊ የማምነው ማለት ነው። የእናንተ ሌላ ሊሆን ይችላል። የኔን ተቀበሉ እያልኩኝ አይደለሁም። እውነታው ጤና የሚባለው ነገር ማለት ነው ምንድን ነው የምለውን የራሴን መረዳት ሼር ለማድረግ ነው እዚህ ቪዲዮ የሰራውኝ ያለሁት ማለት ነው። እኔ ብዙ ጊዜ ያመኝ ነበር ፐርሰናሊ ማለት ነው። ብዙ ጊዜ ያመኝ ነበር ልጅ እያለሁ በጣም ብዙ ጊዜ የሆነ ሰዓት ትከሻዬን ያመኛል፣ ጀርባዬን ያመኛል፣ እጄ አካባቢ በቃ በጣም ብዙ ማለት ነው። የራስ ምታት ያመኛል። የተለያየ በቃ የቱን ነግሬ የቱን ልተው ማለቴ አንዳንድ ጊዜ ደግሞ አንድ ላይ ሆኖ ማለት ነው ጀርባና የራስ ምታት የሚያመኝ ጊዜ ነበር። በተለያየ መንገድ በቃ ሰውነቴ ላይ የህመም ስሜት ይሰማኝ ነበር እና በትክክል ማለት ነው አሁን በደንብ የማስታውሰው ህመም ወባ፣ የጭንቅላት ወባ፣ የሰውነት ወባ፣ ታይፎይድ፣ ታይፈስ እና የራስ ምታት በቃ ብዙ ጊዜ ያስቸግረኝ ነበር። ብዙ ጊዜ ማለት ነው። ፕላስ ደግሞ አብዛኞቻችንን የሚጎዳ ህመም ምንድን ነው? ጉንፋን ፍሉ የሚባለው ማለት ነው። ብዙ ጊዜ ያመኝ ነበር ማለት ነው። እና በትክክል የማስታውሰው 9ኛ ክላስ አይ ቲንክ 9ኛ ክላስ አካባቢ አሞኝ ነበር በጣም ማለት ነው። ሃይስኩል እያለሁኝ አሞኝ ነበር እና ምንድን ነው የሆነው? በጣም ያመኛል። በቃ ሐኪም ቤት ብዙ ጊዜ እንሄድ ነበር። ብዙ ጊዜ ማለት ነው ሐኪም ቤት እንሄዳለን። ህመሙ ይድናል ዘንድ ትንሽ ቆይቶ ይመለስብኛል። የሚገርማችሁ ነገር ማለት ነው። እንደዛ አይነት ነገር አጋጥሞኝ ነበር። የሆነ ሰዓት ያመኝና ሐኪም ቤት እንሄዳለን። ተመልሴ ወደ ቤታችን ከተመለስን በኋላ መድኃኒቱን ስጠቀም ይሻለኝና ይመለስብኛል። እንደዛ አይነት ነገር ማለት ነው። 11ኛ ክላስ ላይ ባለፉት ቪዲዮዎች የፖስትኳቸው ቪዲዮዎች ውስጥ በደንብ ስለሱ አውርቻለሁ። እሱን ማየት ትችላላችሁ ወደ ኋላ ተመልሳችሁ ማለት ነው። በጣም አሞኝ ነበር። ወባ ማለት ነው፣ የጭንቅላት ወባ፣ ታይፎይድ፣ ታይፈስ የሚባሉ ህመሞች ማለት ነው። ብዙ ጊዜ ያመኝ ነበር። የሆነ ሰዓት ላይ ደግሞ ጨጓራ የሚባልም ነገር ነበር። ማለቴ የሆነን ነገር ለማሳካት ሳስብ ምንድን ነው የሚሆነው? በጣም ነው ነገሩ ላይ ትኩረት ስለማደርግ እንትን ይላል በቃ ሰውነቴ ውስጥ ማለት ነው ባላንስ አያደርግም ሰውነቴ። ምን ይሆናል? የጨጓራ ህመም ብዙ ጊዜ ያመኝ ነበር፣ ከጭንቀት የተነሳ ማለት ነው ያመኝ ነበር። ዩኒቨርሲቲ ያለውም በጣም ብዙ ጊዜ ያስቸግረኝ ነበር እና ሃይስኩል ላይ ምንድን ነው የሆነው? አሞኝ ራሴን በቆጣጠር አቅቶኝ ማለት ነው። በጣም ብዙ ጊዜ ተቸግሬያለሁ። የእውነት አሞኝ ያውቃል በጣም ብዙ ጊዜ ማለት ዩኒቨርሲቲ ገብቼ መራመድ አቅቶኝ የክላስ ጓደኞቼ ሐኪም ቤት ማለት ነው የግቢው የተማሪዎች ህክምና የሚሰጥበት ቦታ ያደረሱ ጊዜ አለ።
እንደዛ አይነት ኤክስፒሪየንስ ስላሳለፍኩኝ ነው ሕክምና ላይ በደንብ መሰራት አለበት ብዬ ያሰብኩት ማለት ነው። ሶ ምንድን ነው የሆነው? ስለ ራሴ ነው መጠየቅ የጀመርኩት። በመጀመሪያ ስለ ራሴ እንድጠይቅ ያደረገው ነገር ምንድን ነው ወደምለው እንሄዳለን። የሆነ ጊዜ ላይ ተቀጥሬ እየሰራሁኝ ነበር፣ ባንክ ቤት ማለት ነው። ተቀጥሬ እየሰራሁኝ ነበር። ዘን ምንድን ነው የሆነው? አመት ከአመት ማለት ነው ስራ ይሰራለሁ። ሶ አመት ምናምን ሞልቶኝ ነበር። አመት ሞልቶኝ ነበር። ወደ 2 አመት ሊሆነኝ አካባቢ ነው ጥያቄ መጠየቅ የጀመርኩት ማለት ነው። መጀመሪያ አካባቢ በጣም ደስ ብሎኝ ነበር ስራ ሲሰራ የነበርኩት፣ በጣም ደስ ብሎኝ ማለት ነው። ያው ታውቃላችሁ ባንክ ቤት ማለት ምን ያክል ማህበረሰባችን ትልቅ ቦታ እንደሚሰጥ ቦታውን ማለት ነው ታውቁታላችሁ። እና ተቀጥሬ እየሰራሁኝ ነበር። እኔ በነገራችን ላይ አሁን ዝቅ እያረኩኝ አይደለሁም፣ ቦታዬ አልነበረም ነው እያልኳችሁ ያለሁት እንድትረዱኝ ማለት ነው። እዚች ጋር ሶ ምንድን ነው የሆነው? ተቀጥሬ እየሰራሁኝ ቀኑን ሙሉ እንሰራለን። በነገራችን ላይ እስከ 12 ሰዓት ማለት ነው። ጠዋት ያው እንደሚታወቀው 2 ሰዓት ተኩል ወይም 2 ሰዓት አካባቢ ትገቡና ለምሳ ሰዓት 5 ሰዓት ወይም 6 ሰዓት አካባቢ ትወጡና 1 ሰዓት ቆይታችሁ ትመለሳላችሁ። ዘን እስከ 11 ተኩል ወይም እስከ 12 ሰዓት ላይ እዛ ውላችሁ ወደ ቤታችሁ ትመለሳላችሁ። እንደዛ ነበር ሳሳልፍ የነበርኩት ፐርሰናሊ እኔ ማለት ነው። ሶ ምንድን ነው የሆነው? አመት ሞላኝ። አመት ከ3 ወር 4 ወር አካባቢ ነው ይህን ጥያቄ መጠየቅ የጀመርኩት። ይሰራለው ይለፋለው ምናምን ግን የምለወጥ ነገር የለም። እና ምንድነው መጠየቅ ጀመርኩ፣ ጥያቄ መጠየቅ ጀመርኩኝ። ትርጉም አልሰጣለኝ። በቃ የሆነ ሲገባ አካባቢ ያሰብኩትና ከገባሁ በኋላ ያየሁት ነገር በጣም ነው ተራራቁት ማለት ነው። በጣም በጊዜ ሂደት ነው በነገራችን ላይ የሚገባው ነገሩ ማለት ነው፣ የሚገባን እንረዳው። እና መጀመሪያ አካባቢ ያው ደስ ይላል። ብቻችሁን ሆናችሁ ከቤተሰብ ተለይታችሁ በቃ የራሳችሁን ላይፍ መኖር ሲጀምሩ በጣም ደስ ይላል። ዘንድ እየሄድኩ ማለት ነው። የእውነቴን ነው የምላችሁ፣ ትርጉም አልሰጣለኝ። በቃ የሆነ መንገድ መኖር አለበት ብዬ መጠየቅ ጀመርኩኝ። ምንድን ነው የሆነው? አብሮኝ ያሉ ሰዎችም ይለፋሉ፣ እኔም እየለፋው ነኝ። ግን ህይወት እንደዛ መሆን እንደሌለበት በውስጥ በኩል ራሴን ሳዳምጥ ምነግረኝ ድምፅ ነበር በውስጤ ማለት ነው።